ጊዜው በፍጥነት እየሄደ ነው። ወጣቶች ናችሁ፣ ስራ መስራት ትፈልጋላችሁ። በቻላችሁት መጠን ራሳችሁን መለወጥ ትፈልጋላችሁ። ብዙ ሰው ገንዘብ ለመስራት የግዴታ ዲግሪ ወይ ደግሞ ኮሌጅ ገብቶ መማር እንዳለበት ያስባል። እውነታው ግን ይህ አይደለም። በቀላሉ ስልካችሁን በመጠቀም ዩቱብ አካውንት ከፍታችሁ ዩቱብ በመስራት ገንዘብ መስራት ትችላላችሁ። ዩቱብ ቻናል ክሬት እንዴት እንደምታደርጉ አሳያችኋለሁ። ከዛ በፊት ግን ይህንን ቻናል ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ዩቱብ ቻናል ክሬት ከማድረጋችን በፊት ሁለት ነገሮች ማወቅ አለብን። አንደኛው ኮንተንት ነው። ምንም አይነት የዩቱብ ቻናል ከመክፈታችን በፊት ማሰብ ያለብን ምን ልስራ፣ ምን አይነት ኮንተንት ልስራ የሚለውን እንዴት ነው የምሰራው የሚለውን መጀመሪያ ቁጭ ብላችሁ ማሰብ አለባችሁ። ሁለተኛው የጎግል አካውንት ነው። ግዴታ የጎግል አካውንት መኖር አለበት። ያለበዛ ዩቱብ ቻናላችን መክፈት አንችልም። ጉግል አካውንት ከሌለን ወይ ደግሞ ጂሜል ከሌለን ዩቱብ ክሬት ማድረግ አንችልም። የሰው ቪዲዮ ላይ ላይክ ወይ ደግሞ ኮመንት ማድረግ አንችልም። ስለዚህ ግዴታ ምን ያስፈልገናል? ጉግል አካውንት ያስፈልገናል ማለት ነው። አሁን እንዴት እንደምንከፍት አሳያችኋል። ወደ ቪዲዮ እሺ። በመጀመሪያ ጂሜል አካውንት እንከፍታለን ወይ ደግሞ ጉግል አካውንት እንከፍታለን። እሱን ለመክፈት ደግሞ በቀላሉ ፕሌይ ስቶር ውስጥ እንገባለን። ፕሌይ ስቶር ውስጥ ገብተን እዚች ጋር የምታያትን እነካታለን። ከዛ በኋላ ስዊች አካውንት የሚል አለ፣ እሱን እናደርጋለን። ከዛ አድ አናዘር አካውንት የሚለውን እንከፍታለን ማለት ነው። ከዛ በኋላ እንደዚህ ይመጣልናል። አሁን ክሬት ነው የምናደርገው። ስለዚህ ክሬት አካውንት የሚለውን እናደርጋለን። ከዛ ከሁለት አንዱን መርጣችሁ ማድረግ ትችላለች፣ እሱ ችግር የለውም። ስለዚህ እኔ ፎር ማይ ፐርሰናል ዩዝ የሚለውን ነኳለሁ ማለት ነው። ከዛ ስም አስገባበታለሁ። አቤል ዳኒ ይሄ ኔክስት ስለዋለሁ። እዚህ ጋር መንዙን አስገባለሁ። አፕሪል አድርገው። እዚህ ጋር ደግሞ እናንተ የተወለዳችሁበት ትክክለኛው ሙሉት። እሺ፣ ምክንያቱም በኋላ ላይ ስለሚጠቅማችሁ። ከዛ በኋላ እዚህ ሜል ከዛ ኔክስት አደርገዋለሁ። አቤል ዳኒ አረቁት አይሆንም ማለት። ስለዚህ ምንድን ማድረገው የሆነ ቁጥር ጨምርበታል። 2026 አይሆንም ማለት። ለዚህ የራሱን አመጣልኝ። ስለዚህ ይህንን መርጥለታለሁ። ከዛ በኋላ ኔክስት። ከዛ እዚህ ጋር ፓስወርድ አስገባ ነው የሚለኝ። ፓስወርድ አስገባለሁ። ከዛ አስገባሁት። ከዛ እንደዚህ ሲመጣ ምንድን ነው ኔክስት። ይህንን አግሪ እያላችሁ ትሞሉታላችሁ ማለት ነው። ይኸው ተከፍቶልናል። አቤል ዳኒ ይለው ማለት ነው። እዚህ አሁን የት ነው የምንሄደው? ክሮም ውስጥ እንገባለን።
ሆም ውስጥ ከገባን በኋላ እዚህ ጋር ዩቲዩብ youtube.com ብለን ሰርች እናደርጋለን። እንደዚህ ሲመጣልን እዚህ ጋር 3 ነጥብ ተጭነን ምን እናደርጋለን? ዴስክቶፕ ሳይት ሚሊዮን እንመርጥለታለን። አሁን ዴስክቶፕ ሳይዝ ሆኖልናል ማለት ነው። ስለዚህ አምሮ የምናደርገው እዚች ጋር ያለችዋን እነካትና እንደና የምናደርገው እዚህ ውስጥ ገብተን እዛው ስዊች አካውንት የምትለዋን እነካታለን። ከዛ በኋላ ያው አቤል ዳኒ መጥቶልናል። ስለዚህ አቤል ዳኒ ውስጥ እንገባለን ማለት ነው። ከዛ በኋላ አቤል ዳኒ አዲስ ስለሆነ ኢንተርፌሱ እንደዚህ ነው ይመጣልን። ስለዚህ ምንድን ነው የምናደርገው? እዚህ ጋር እንገባና እዚህ ጋር ከላይ ክሬት የቻናል ምትላለች እሷን ክሊክ እናደርጋታለን። ከዛ እናንተ የፈለጋችሁትን ስም መስጠት ትችላላችሁ። ይሄንን ስም ሰጥቶት ኔማር ብዬ ሰጥቶት እና ክሬት ቻናል እንለዋለን። ፎቶን በኋላ ማስገባት ስለምንችል ማለት ነው። ስለዚህ ያው ተከፍቶልናል ማለት ነው። አሁን እናረግን ምናል ክሬት አድርገናል በቀላሉ ማለት ነው። ስለዚህ አሁን ደግሞ ምንድነው የምናደርገው? እናንተ ክሬት የምታደርጉት በፈለጋችሁት መስራት ባሰባችሁበት ቢሆን አሪፍ ነው። ስለዚህ አሁን ምንድነው የምናደርገው? ቻናላችንን ከስተማይዝ ነው የምናደርገው። ከስተማይዝ የምትለው ውስጥ እንገባለን። ከዛ መጀመሪያ ያመጣልን ምንድነው ባነር አስገባ ነው የሚለው። የመጀመሪያው ባነር ሰርታችሁ ታስገባላችሁ። ከዛ ሁለተኛው ምንድነው ፒክቸር አስገቡ ነው የሚለው። ስለዚህ ፒክቸር ቅድም አላስገባንም፣ አሁን እናስገባለን ማለት ነው። እዚህ ጋር ኔማር ፎቶ አስገባለሁ። እንደዚህ አድርጋችሁ ታስገባላችሁ። እዚህ ጋር ደግሞ ስለ ቻናላችሁ የሚገልጽ ዲስክሪፕሽን ታስገባላችሁ። ዲስክሪፕሽን የሚለው ላይ በተጨማሪ ደግሞ ሊንክ አለ። ለምሳሌ የቴሌግራማችሁን ሊንክ ማስገባት ትችላላችሁ። እዚህ ጋር የፈለጋችሁትን ማስገባት ትችላላችሁ። እዚህ ጋርም ደግሞ ኢሜል አስገቡ ነው የሚላችሁ፣ እሱንም ማድረግ ትችላላችሁ። ይሄን እንደዚህ ካስተካከላችሁ በኋላ አለ እዚህ ጋር ሴቲንግ የምትላለች እሷን ትገቡና ቻናል፣ ከዛ ቻናላችሁን ያው ኢትዮጵያ ውስጥ ስለማይሰራ ዩናይትድ ስቴትስ ነው የፈለጋችሁትን ሀገር ታረጋላችሁ። ግን ዩናይትድ ስቴትስ ብታረጉት አሪፍ ነው። ከዛ በኋላ ፊቸር ኤሊጂቢሊቲ ውስጥ ትገቡና ሁለተኛው ላይ ምንድነው የምታረጉት? ታስገባላችሁ። ምን ይጠይቃችኋል? ስልክ ቁጥር ይጠይቃችኋል። ስልክ ቁጥር ካላስገባችሁ በቃ ምንም ብትሰሩ እናንተ ሮቦት ናችሁ ብሎ ስለሚያስብ እንትን አይላችሁ። ስለዛ ስልካችሁን ቬሪፋይ ማድረግ አለባችሁ። ተምብኔል ለማስገባት ላይቭ ስትሪም ለመግባት ከፈለጋችሁ የ15 ደቂቃ ቪዲዮ ለመስራት ከፈለጋችሁ ምንድነው ማድረግ ያለባችሁ? ስልካችሁን ቬሪፋይ ማድረግ አለባችሁ። ስለዚህ ቬሪፋይ ፎን ነምበር የሚለውን እናካለን። በኋላ እንደዚህ መጣልኝ። ስለዚህ ምንድነው የምመርጠው? ሀገር ትመርጣላችሁ።
ነገር ደግሞ እናንተ ስልክ ቁጥራችሁ የሚገባበት ነው። ስለዚህ ኢትዮጵያን እንፈልጋለን። ኢትዮጵያ እናስገባለን። ከዛ በኋላ ስልክ ቁጥር መጻፍ 9 ብለን ኔክስት እንለዋለን ማለት ነው። ኔክስት ስትሉት እዚህ ጋር ኮድ እንዲጽፍ ይመጣላችኋል። ከዛ በኋላ ኮዱን ታስገባላችሁ እዚህ ጋር ቴክስት ልክ ሲገባ እንደዚህ ኮዱን ታስገባላችሁ። ከዛ እንደዚህ አድርጋችሁ ሄዳችሁ ስታዩ ምን መሆን አለበት? አረንጓዴ መብራት አለበት። እቺ አረንጓዴ ካልሞላች አልተቀበላችሁም ማለት ነው። ስለዚህ እዚህ ጋር ሌላ ሁለተኛው ደግሞ እዚህ ጋር ቪዲዮአችሁ ኮንተንታችሁ የምንድን ነው? ኮንተንታችሁ የህፃናት ከሆነ እዚህ ጋር ያስተሉታላችሁ። ኮንተንታችሁ የህፃናት ካልሆነ ኖ ትላላችሁ ማለት ነው። ስለዚህ እዚህ ጋር ኖ ትሉታላችሁ። እዛ አፕሎድ ውስጥ እንገባና አፕሎድ ውስጥን እዚህ ጋር መተን ቪዚቢሊቲ የምትላለች እሷን ሁሌም ፕራይቬት መሆን አለበት። ምክንያቱም ፕራይቬት አድርጋችሁ ቪዲዮአችሁን እንትን ካለ ኮፒራይት እንደሌለው ካረጋገጣችሁ በኋላ ወደ ፐብሊክ መቀየር ትችላላችሁ። ይሄንን ካደረጋችሁ በኋላ በቃ ምንድነው ዩቲዩብ ክሬት አደረጋችሁ ማለት ነው። እንዲህ ክሬት ካደረጋችሁ በኋላ ምን ይመጣላችኋል? ያው እንደዚህ አይነት ኢንተርፌስ ይመጣላችኋል። ተቀውን አፕሎድ ስታደርጉ እዚህ ጋር ክሬት የምትላለች እሱን ክሬት እያደረጋችሁ ቪዲዮ መልቀቅ ትችላላችሁ ማለት ነው። ስለዚህ ሌላ ጥያቄ ካላችሁ ደግሞ በሚቀጥለው ደግሞ እንዴት እንደምንጭን እንዴት ቪዲዮ እንደምንሰራ አሳያችኋለሁ ማለት ነው። ስለዚህ ለዛሬ ያልገባችሁ ነገር ካለ ኮሜንት ላይ ጠይቁኝ። ስለዚህ የዛሬው በዚህ ጨርሰናል። ቴንኪው